መጣሽው ቻይ ያለኝ ኦኬ እችላለሁ፣ ችግር የለም። እንዴት እንደምችለው ደግሞ አሳያለሁ። ምን ልታረግ? ሚዲያ ላይ መልቀቅ ከሆነ ጥቃቂ ምንም የምታመጪው ነገር ሚዲያ ላይ አለቀም አለቅ ሚዲያ ላይ ብለቅም ምንም የሚያመጣ ነገር የለም። እውነት 2 ቀን 3 ቀን ይወራል፣ ግን ደግሞ ፎቶን ፕሮፋይል ይሄ ሁሉ ጣጣ መጣሽው ቻይ ያለኝ ኦኬ እችላለሁ፣ ችግር የለም። እንዴት እንደምችለው ደግሞ አሳያለሁ። ምን ልታረግ? ሚዲያ ላይ መልቀቅ ከሆነ ጥቃቂ ምንም የምታመጪው ነገር ሚዲያ ላይ አለቀም አለቅ ሚዲያ ላይ ብለቅም ምንም የሚያመጣ ነገር የለም። እውነት 2 ቀን 3 ቀን ይወራል ይረሳል፣ ግን ደግሞ እኔ የምሰጠው ለማን እንደሆነ ታውቃለህ? ለቅዱስ ገብርኤል ነው የምሰጠው። እሱ ደግሞ ሲቆራርጥ አለ ያኔ ምን ብልህ እንደምትለው እሱ ገብርኤል ያንቺ ብቻ ያለኝ የእኔ ብቻ እንዳልሆነ ሁላችንም እናውቃለን። የሁላችንም በፍቅር የምንጠራው ሁላችንም ለሁላችንም ይያጣል። ስለዚህ እኔ ለቅዱስ ገብርኤል ሁሉ ነገር አለ። እነዚህ ሴቶች ያስለቀስካቸው ብራቸውን የበላቸው ሁሉንም በዝጋው ደግሞ አገባሻለሁ ብለህ የምትላቸው ይሄን ሁሉ ሴቶች አንተ ምን ልታረጋቸው? በርባ ልትከፍትባቸው ተነገር። በጣም ትክክለኛ መልስ አልሰጥ ሲለኝ በጣም አለ። ከዛ አንቺ የምታወሪውን አታውቅም። አሁን ተረጋጊ። ነገ ስለጥል ጀመርኩት ማለት ነው። ከዛ አንድ አገኘዋት። እንዴት ነው ግን ይቅርታ አድርጊልኝና ሴቶቹ ተዘረገፉ ስትይ ምንድን ነው? እስቲ ቆይ ግልጽ አድርጊልኝ። መልእክቶቻቸው ነው? አዎ ለምሳሌ አሁን እኔ ኢሞውን ከፈትኩት አይደለ? ኢሞውን ሲከፍተው እሱ ኦንላይን አልነበረም። ያው እስከዛሬም እያወራቸው የነበረው እንዳለ እኔ ሲከፍት መጡ። እሱ ስለሆነ አዎ ሌሎቹ እየለመኑ ሌሎቹ እየረገሙ ሌሎቹ ብሬን እያደርግ ያሉ እዛ ላይ ማለት ይሄ ነገር ምንድን ነው እንዴ? እንዴት ሆነ ማለት በቃ እኔ ሲሰማ የነበረውና አሁን እየሰማ ያለሁት በጣም እንትን ሆነብኝ፣ ተደበላለቀብኝ። ማሰብ ሁላ ነው አልቻልኩት ማለት ነው። ይሄ ነገር ከዛ ወጣሁ። ከዛ ውስጥ ወጥቼ በራሴ ላይ ተመለስኩና የአጎቴ ልጅ ጋር ደወልኩት፣ አታነሳልኝም። እህቴ ጋር ደወልኩት፣ አታነሳልኝም። ከዛን ዝም አልኩና ቁጭ አልኩኝ ማለት ነው። ቁጭ ብዬ ብቻ ይሄ ነገር የምር ይሄ ሰውዬ ነው እኔ ነኝ እያበድኩት ወይስ ሌላ ነገር እየሰማሁ ያለሁት? በቃ ከራሴ ጋር በመጣላት ጀመርኩ። ከዛን ቆይ ብዬ አሁንም ተረጋጋውና ውሃ ጠጥቼ ተመልሼ ገባሁ ማለት ነው። በቃ ከራሴ ጋር ጥል ጀመርኩት ማለት ነው። ለምንድነው ማንማረውም? ለምንድነው ትምህርት ማንወስደው? ያው ብዙ እህቶቻችን እያስተማሩን ነው፣ ሚዲያ እየወጡ ማለት ነው። እና ለምንድነው ማንማረው? እዛ ቆይተን እዛ ከዛ ደግሞ ማለት ነው እኔ አንድ ነገር ያልገባኝ ነገር አለ። ኢሞ ሲጠለፍ እዛኛው ሜሴጅ ይሄዳል ማለት ነው። እንዴት ነው የሚጠልፉት? እስኪ እኔ ግራ ገብቶኛል። አሁን ኢሞ የሆነ ሰው የባላችን ሊሆን ይችላል፣ የጓደኛ ሊሆን ይችላል፣ የቤተሰብ ሊሆን ይችላል። ኢሞ ጠልፈን ማየት የምንፈልገው ነገር አለ። ግን ኢሞውን ስንጠልፈው እነሱ ጋር ይሄዳል፣ ሜሴጅ ይሄዳል፣ ይታወቃል። እንዴት አድርጋችሁ ነው ኢሞ የሚጠልፉት ማለት ነው? ከዛ ደግሞ እግዚአብሔር ንጹህ ልብ ይስጠን እንጂ ኢሞ ስለተጠለፈ አይደለም። አሁን ኢሞ ስለተጠለፈ ባለፈው የሆነች ልጅ ምን አለች? ባሌ በጣም እወደዋለሁ አፈቅረዋለሁ አለች። ከዛ እሱ ንጹህ ልብ ነው ያለው፣ እሷ ግን እየጠረጠረች እየተጨቃጨቀችው ማለት ነው። እኔ ከሄድኩ አልመልስም ይለኛል፣ ሁሉ ጊዜ ከዘጋሁሽ አልደውልሽም ይለኛል። እኔ ግን እንቅልፍ የለኝም እና ቲክቶክን እንደዛ ሳረው ጋይቼ ኢሞውን ስጠልፈው እሱ ጋር ሄደ ማለት ነው። ኢሞውን ስትጠልፈው እሱ ጋር ሄደ። አሁን 2 ወር ሆነው ብሎክ አድርጎኛል፣ አያናግረኝም አለች ማለት ነው። እና ምን አስፈልግ መጥለፍ? ዋና ነገር ንጹህ ልብ መስጠት፣ ከዛ ደግሞ ለእግዚአብሔር መስጠት ነው። በቃ ተበዳይ መሆን በጣም ለወደፊት አሪፍ ህይወት ነው የሚኖረው ማለት ነው። የሰው ልጅ መበደል ነው እንጂ መጥፎ፣ ከተበደልክ ያው ጥሩ ነገር ይገጥመሃል ማለት ነው። ስለዚህ በንጹህ ልባችሁ ሰው ቅረቡ፣ ውደዱ፣ አፍቅሩና ከዛን እሱን ይበድል
በድሎ ይሄድ ወደ መሰለው ማለት ነው። እኛ ደግሞ የራሳችን እግዚአብሔር ያለው አለን ነው እንጂ ኢሞ ስለተጠለፈ ሜሴንጀር ስለተጠለፈ አይደለም። እና ይኸው ባለፈውም የሆነች እህት እንደዛ ብላ አውርታ ነበር። ኢሞ ጠልፌ ሁሉም ነገር እያየሁት የተጻጸፈውን እያየሁት አሁን ግን ተለያይቻለሁ፣ አሁን ግን ጸጽቶኛል እያለች ነው ማለት ነው። ብዙ ልጆች እየተጸጸቱ ነው። ለምንድነው ኢሞ መጥለፋቸው ማለት ነው? የሰው ልጅ ሊያስተካክል ይችላል። አሁን ወንዱን ነገ ከነገ ወዲያ ሊያሻሽል ይችላል። እኔ ምንድን ነው ማድረገው? ምን እየሰራው ነው? ምን እየበደልኳት ነው ለሚስቴ ብሎ ነገ ሊመለስ ስለሚችል ሊያስተካክል ስለሚችል መቸኮል የለብንም ማለት ነው። በተለይ ፍቅር አለኝ እወደዋለሁ እያለችው እንደዚህ በቀላል ነገር ስትለያዩ ይከብዳል። ለምንድን ነው የማትችሉ ከሆነ ከሱ ተለይታችሁ መኖር ሁሉም ነገር መቻል ነው። ትዕግስት ማድረግ አለባችሁ። በቃ ትዕግስት ብዙ ነገር ጥቅም አለው ማለት ነው። ስለዚህ የሰው ወሬ ሳትሰሙ ይሄ መጥለፍ ሜሴንጀር ኢሞ ምናምን ሳትሉ ትዕግስት አድርጋችሁ እሱ ጋ ቁጭ በሉ። ራሱ ነገ ገፍቶ ከሄደ የተገፋ እንጀራ ደግሞ ይገኛል ማለት ነው። ስለዚህ ሴቶች ኢሞ በመጥለፍ የሚገኝ ነገር የለም። ኢሞ በመጥለፍ ወንድ ያው ማንበርከክ የለም። ዋና ነገር ንጹህ ልብ ካለሽ ለባልሽ ክብር፣ ለፍቅረኛሽ ክብር ካለሽ ያው ነገ ሊጸጸት ይችላል። እሱ ካንቺ ላይ ብዙ ነገር የሚሰራ ከሆነ ነገ ሊጸጸት ይችላል ማለት ነው። ስለዚህ ኢሞ ምናምን አትጥለፉም። አሁን እቺ የምታወራው እንዳለችው ከሆነ ኢሞ ጠለፍኩት፣ ፕሮፋይል ያደረግኩት አለች። ከዛ እሱ ኦንላይን ሲወጣ የተጻጸፈውን ሁሉም ነገር ወደ እኔ ይመጣል አለች። እዛ 13 ሴቶች የኔ ነው እያሉ ያው በኮሜንት እና በመደወል አሳውቀዋታል ማለት ነው። እና ሴቶች ኢሞ አትጥለፉም። ብዙ ነገር ነው የሚያሳየው። ፍቅረኛ ጋር ያለያያል፣ ባል ጋር ያለያያል። ስለዚህ በንጹህ ልብ ቅረቡና እሱን ይበድሏችሁ ማለት ነው። እና ቪዲዮ ሸር በማድረግ ላይክ በማድረግ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን ባይ ባይ። ለምንድነው ማንማረው? ለምንድነው ትምህርት ማንወስደው? ያው ብዙ እህቶቻችን እያስተማሩን ነው፣ ሚዲያ እየወጡ ማለት ነው። እና ለምንድነው ማንማረው? እዛ ቆይተን እዛ ከዛ ደግሞ ማለት ነው እኔ አንድ ነገር ያልገባኝ ነገር አለ። ኢሞ ሲጠለፍ እዛኛው ሜሴጅ ይሄዳል ማለት ነው። እንዴት ነው የሚጠልፉት? እስኪ እኔ ግራ ገብቶኛል። አሁን ኢሞ የሆነ ሰው የባላችን ሊሆን ይችላል፣ የጓደኛ ሊሆን ይችላል፣ የቤተሰብ ሊሆን ይችላል። ኢሞ ጠልፈን ማየት የምንፈልገው ነገር አለ። ግን ኢሞውን ስንጠልፈው እነሱ ጋር ይሄዳል፣ ሜሴጅ ይሄዳል፣ ይታወቃል። እንዴት አድርጋችሁ ነው ኢሞ የሚጠልፉት ማለት ነው? ከዛ ደግሞ እግዚአብሔር ንጹህ ልብ ይስጠን እንጂ ኢሞ ስለተጠለፈ አይደለም። አሁን ኢሞ ስለተጠለፈ ባለፈው የሆነች ልጅ ምን አለች? ባሌ በጣም እወደዋለሁ አፈቅረዋለሁ አለች። ከዛ እሱ ንጹህ ልብ ነው ያለው፣ እሷ ግን እየጠረጠረች እየተጨቃጨቀችው ማለት ነው። እኔ ከሄድኩ አልመልስም ይለኛል፣ ሁል ጊዜ ከዘጋሁሽ አልደውልሽም ይለኛል። እኔ ግን እንቅልፍ የለኝም እና ቲክቶክን እንደዛ ሳረው ጋይቼ ኢሞውን ስጠልፈው እሱ ጋር ሄደ ማለት ነው። ኢሞውን ስትጠልፈው እሱ ጋር ሄደ። አሁን 2 ወር ሆነው ብሎክ አድርጎኛል፣ አያናግረኝም አለች ማለት ነው። እና ምን አስፈልግ መጥለፍ? ዋና ነገር ንጹህ ልብ መስጠት፣ ከዛ ደግሞ ለእግዚአብሔር መስጠት ነው። በቃ ተበዳይ መሆን በጣም ለወደፊት አሪፍ ህይወት ነው የሚኖረው ማለት ነው። የሰው ልጅ መበደል ነው እንጂ መጥፎ፣ ከተበደልክ ያው ጥሩ ነገር ይገጥመሃል ማለት ነው። ስለዚህ በንጹህ ልባችሁ ሰው ቅረቡ፣ ውደዱ፣ አፍቅሩና ከዛን እሱን በድሎ ይሄድ ወደ መሰለው ማለት ነው። እኛ ደግሞ የራሳችን እግዚአብሔር ያለው አለን ነው እንጂ ኢሞ ስለተጠለፈ ሜሴንጀር ስለተጠለፈ አይደለም። እና ይኸው ባለፈውም የሆነች እህት እንደዛ ብላ አውርታ ነበር። ኢሞ ጠልፌ ሁሉም ነገር እያየሁት የተጻጸፈውን እያየሁት አሁን ግን ተለያይቻለሁ፣ አሁን ግን ጸጽቶኛል እያለች ነው ማለት ነው። ብዙ ልጆች እየተጸጸቱ ነው። ለምንድነው ኢሞ መጥለፋቸው ማለት ነው? የሰው ልጅ ሊያስተካክል ይችላል። አሁን ወንዱን
ነገ ከነገ ወዲያ ሊያሻሽል ይችላል። እኔ ምንድነው ማረገው? ምን እየሰራሁ ነው? ምን እየበደልኳት ነው ለሚስቴ ብሎ ነገ ሊመለስ ስለሚችል ሊያስተካክል ስለሚችል መቸኮል የለብንም ማለት ነው። በተለይ ፍቅር አለኝ እወደዋለሁ እያለችው እንደዚህ በቀላል ነገር ስትለያዩ ይከብዳል። ለምንድነው የማትችሉ ከሆነ ከሱ ተለይታችሁ መኖር ሁሉም ነገር መቻል ነው። ትዕግስት ማድረግ አለባችሁ። በቃ ትዕግስት ብዙ ነገር ጥቅም አለው ማለት ነው። ስለዚህ የሰው ወሬ ሳትሰሙ ይሄ መጥለፍ ሜሴንጀር ኢሞ ምናምን ሳትሉ ትዕግስት አድርጋችሁ እሱ ጋ ቁጭ በሉ። ራሱ ነገ ገፍቶ ከሄደ እየተገፋ እንጀራ ደግሞ ይገኛል ማለት ነው። ስለዚህ ሴቶች ኢሞ በመጥለፍ የሚገኝ ነገር የለም። ኢሞ በመጥለፍ ወንድ ያው ማንበርከክ የለም። ዋና ነገር ንጹህ ልብ ካለሽ ለባልሽ ክብር፣ ለፍቅረኛሽ ክብር ካለሽ ያው ነገ ሊጸጸት ይችላል። እሱ ካንቺ ላይ ብዙ ነገር የሚሰራ ከሆነ ነገ ሊጸጸት ይችላል ማለት ነው። ስለዚህ ኢሞ ምናምን አትጥለፉም። አሁን እቺ የምታወራው እንዳለችው ከሆነ ኢሞ ጠለፍኩት ፕሮፋይል ያደረኩት አለች። ከዛ እሱ ኦንላይን ሲወጣ የተጻጸፈውን ሁሉም ነገር ወደ እኔ ይመጣል አለች። ከዛ 13 ሴቶች የኔ ነው እያሉ ያው በኮሜንት እና በመደወል አሳውቀዋታል ማለት ነው። እና ሴቶች ኢሞ አትጥለፉም። ብዙ ነገር ነው የሚያሳየው። ፍቅረኛ ጋር ያለያያል፣ ባል ጋር ያለያያል። ስለዚህ በንጹህ ልብ ቅረቡና እሱን ይበድላችሁ ማለት ነው። እና ቪዲዮ ሸር በማድረግ ላይክ በማድረግ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን ባይ ባይ።